ያልተጠበቀች ጀግና። ይህ የአንዲት ጠንካራ እናት ታሪክ ነው። ራሷን እጅግ የተለየች ሴት እንደሆነች አታውቅም ነበር። እንደ ማንኛውም እናት ልጇን የምትንከባከብ፣ የምትመግብ፣ የምትችለውን ሁሉ ለልጇ የምታደርግ እናት ነበረች። ሁሉም የተለወጠበት አንድ ቀን። አንድ ጠዋት ልጇ እንደ ሁልጊዜው በፈገግታ አልተነሳም። አካሉ ደክሞ ነበር። አይኖቹ ፍዝዝ ብለው ፈገግታውም ከፊቱ ጠፍቶ ነበር። ይህኔ የእናቱ ልብ በጣም ተጨነቀ። መጀመሪያ ላይ ትንሽ በሽታ ነው ብላ ራሷን አጽናናች። ነገር ግን ቀኖች ሲያልፉ ልጇ መብላቱን አቆመ፣ መጫወቱን አቆመ። ከእናቱ አንድ እርምጃ እንኳን መራቅ አይፈልግም። በዚህ ጊዜ ፍርሃቷ ወደ ጽናት ተለወጠ። ወደ ሆስፒታል ዓለም። ሆስፒታሎች ከባድ ናቸው። ረጅም መስመሮች፣ ያልተለመዱ ቃላት፣ ቀዝቃዛ ክፍሎች እና ችግር የተሞላባቸው ፊቶች። እናት ይህን ዓለም አታውቀውም ነበር። ልጇን በእጆቿ ይዛ በሆስፒታል ኮሪደሮች ትመላለሳለች። ጥያቄዎችን ትጠይቃለች። ምንም እንኳን ቃላቱ አስፈሪ ቢሆኑም በጥንቃቄ ታደምጣለች። አንዳንድ ጊዜ ማልቀስ ትፈልጋለች። አንዳንድ ጊዜ ማንም እንደማያያት ይሰማታል። አንዳንድ ጊዜም ራሷን ትጠራጠራለች። ብዙ ሌሊቶች በጭንቀት ታሳልፋለች። ልጇ በህመም ሲያለቅስ በእቅፏ ውስጥ አድርገው ታሪኮችን ትነግረው፣ ጸሎት ትጸልይ፣ ድምጿ ቢንቀጠቀጥም ትዘምርለት ነበር። በእነዚያ ጊዜያቶች ተማረች። ጽናት ሁልጊዜ በታላቅ ድምፅ አይመጣም። አንዳንድ ጊዜ ጽናት ሌሊት ሙሉ መንቃት ነው። አንዳንድ ጊዜ ጽናት እንባን መደበቅ ነው። አንዳንድ ጊዜ ጽናት ተስፋ ነው። ጸጥ ያለ፣ ጸንቶ የቆመ። አንድ ቀን ልጇ እንደገና ፈገግ አለ። ትንሽ ነበር፣ ግን እውነተኛ ነበር። መብላቱ ቀስ በቀስ ተመለሰ። ኃይሉ ተመለሰ። ቤቱም እንደገና በሳቅ ተሞላ። ወደ ኋላ ተመልሳ ራሷን አየች። ከዚህ በፊት ያለችዋን ሴት አታውቃትም ነበር። በውስጧ የነበረውን ጽናት አግኝታ ነበር። ምክንያቱም እናት ነበረች። ይህች እናት ክብር አልፈለገችም። ራሷን ጀግና አላለችም። ነገር ግን በልጇ አይን እሷ ሁሉንም ነበረች። መጽናናት፣ ደህንነት፣ ተስፋ፣ ፍቅር እና እንዲሁ ያለ ጦር መሳሪያ፣ ያለ ጩኸት ያልተጠበቀች ጀግና ሆነች። ለአስተማሪ የእናትነት ታሪኮች ቻናላችንን ሰብስክራይብ ያድርጉ። ሁሉም እናት አስደናቂ ታሪክ አለው። ታሪካችሁን ማካፈል የምትፈልጉ ከታች ባለው ስልክ ያገኙን።